ችክን ቦካሪ ነው የምንሰራው ዛሬ። ኢት እንዴት እንደሚያምር ያሰላም ለአይን ራሱ እንዴት ደስ እንደሚል ስትበሉት ደግሞ ይበልጥ ትወዱታላችሁ። አሰራሩም በጣም ቀላል ነው፣ ብዙ ፕሮሰስ የለውም። ቪዲዮ በላይክና በፈለው ጀምሩት። አይታችሁ ስትጨርሱ ደግሞ አስተያየታችሁ መጻፍ እንዳትረሱ። መጀመሪያ ዶሮዋችሁ ሊዘፈዝፍላችሁ የሚችልን ውሃ ያው እንደ ዶሮዋችሁ ብዛት ማለት ነው አዘጋጁ። ከዛ አንድ ማንኪያ ካሙንና አንድ ማንኪያ እርድ አድርጌ ትንሽ ሚክስ አደርገዋለሁ። ከዛ አጥቤ ያዘጋጀሁትን ዶሮ እዛ ከተዋለሁ ማለት ነው። እሱ እዛ ከድነን እንተዋለን። ከዛ የቀረውን እናዘጋጃለን። መጀመሪያ ቅቤ ነው ያደረኩት። ቅቤ የማትወዱ ከሆነ ኦሊቭ ኦይል ወይም ደግሞ ኖርማል ኦይል መጠቀም ትችላላችሁ። ከዛ ትንሽ ኦይል ጨምሬበታለሁ። ኦይል ካልጨመርንበት ቶሎ ያራል፣ ለዛ ነው። ከዛ ቅመሞቹ እንደምታዩት ካሙን፣ ቀረፋ፣ ቁርንፉድ፣ ወረቅ ቃርና ሄል አድርጌያለሁ። ሄል የመጨረሻ ላይ ነው ያስገባሁት፣ ረስቼው ነበር። ከዛ እሱ ሚክስ እናደርገዋለን፣ እናቁላለዋለን ትንሽ። አሁን ደግሞ ትንሽ ከተቁላላ በኋላ ማለት ነው። ይሄ ሄል ነው፣ ረስቼው ነበር አልኳችሁ፣ ለዛ ነው። ከዛ እንደዚህ በሸራይህ የተከተፈውን ቀይ ሽንኩርትና ነጭ ሽንኩርት አስገባለሁ፣ አቁላለዋለሁ ለተወሰነ ደቂቃ ብራውን እስከሚሆን ማለት ነው። ከዛ በመቀጠል ደግሞ ካሮት አስገባለሁ እና ቃሪያ አደርግና ትንሽ አቁላለዋለሁ። እሱ ትንሽ ከተቁላላ በኋላ ወደ ጎን እንደዚህ ታርጉትና ሳልሳ አደርጋለሁ ማለት ነው። ሳልሳውን በደንብ እንዳቁላላው ብዬ ነው። ካልተቁላላ ብዙ ደስ አይለኝም። እሱን ደግሞ ትንሽ ጨውና ትንሽ ደግሞ ከስኳር አደርግና አቁላለዋለሁ፣ ሳልሳው ማለት ነው። እንደዚህ የቲማቲም ጣዕሙ እንዳይበረታ ማለት ነው። ከዛ በደንብ እንደዚህ ካቁላላሁት በኋላ ሁሉም አንድ ላይ ሚክስ አደርገዋለሁ። አሁን ደግሞ ዶሯችን ከውሃው እናወጣና እናስገባዋለን ማለት ነው። ኢት እንዴት እንትናለ ያው 10-15 ደቂቃ ምናምን ካቆያችሁት አሪፍ ነው። እንደዚህ ከለሩ ቀየር አድርጎ ነው የምትጠብቁት። ከዛ አጥላችሁ ውሃው ማለት ነው ማስገባት። ከዛ ለተወሰነ ደቂቃ በደንብ ማቁላላት አለባቸው ከቅመሙ ጋር ማለት ነው። እያጋለበጣችሁ እንዳያራችሁ፣ ውሃ ስለሌለው ሊያር ይችላል። ሰው እጃችሁን መንሳት የለባችሁም። ያጋመጠላችሁ እንደዚህ በደንብ አቁላሉት። ከዛ መጨረሻ እንደዚህ ጎልደን ሲሆን ዶሮ ማለት ነው እየሞቀ ውሃ ማስገባት ትችላላችሁ። አሁን ከዛ ውሃውን የፈላ ውሃ አድርጋችሁ ለ30 ደቂቃ ታቆይታላችሁ። ኢት ጎልደን ከለር ይዘዋል። በደንብ አቁላልቼዋለሁ። አሁን የፈላ ውሃ አስገባለታለሁ። ከዛ ከድኜ ለ30 ደቂቃ እንዲበስል እተወዋለሁ። ከ30 ደቂቃ በኋላ እንደምታዩት በስለዋል። ዶሮው አወጣውና እንደምታዩት አወጣዋለሁ። አሁን በስለዋል። ከዛ ሩዙ አስገባለሁ እንዳለ። ትንሽ ጨው ጨምሬበታለሁ። ቀምሳችሁ ጨው መጨመር ካለባችሁ ጨምሩ፣ ከሌለባችሁ ደግሞ እንዳለ ታደርጉታላችሁ ማለት ነው። ከዛ ከውሃው ትንሽ ወስጄ ከፉድ ከለርና ትንሽ ሳልሳ አደርጋለሁ።
አንድ ማንኪያ ይሆናል። ከዛ እሱ ሚክስ አድርጌ ዶሮውን በደንብ እቀባዋለሁ ቆንጆ ጎልደን ከለር እንዲይዝልኝ ማለት ነው። ከዛ ፍሪጅ ውስጥ አልኩት ሶሪ ፎርን ውስጥ እንደዚህ በደንብ ከለሩ ከታችም ከላይም ለኩሰዋለሁ። ከዛ እስከ 20 ደቂቃ ምናምን አቆይቼ ቆንጆ ከለር ሲይዝ አወጣዋለሁ ማለት ነው። ያው ሩዙም ከ15 እስከ 20 ደቂቃ ነው የሚፈጀው እንዲበስል ማለት ነው። ከዛ በቃ ቀርበዋለሁ። በጣም ቀላል ነው። በጣም ነው የሚጣፍጠው። ብታዩ እንዴት እንደሚጣፍጥ ማለት ነው። አሁን ደግሞ ሐሽዋ ከላይ ለዲኮር የምጠቀምበትን ነው ማቁላላው ማለት ነው። ቀይ ሽንኩርትና ካሮት ከዛ ትንሽ ከቀረፋና ሄል አድርጌበታለሁ። ትንሽ ደግሞ ጨው ከዛ በመጨረሻ ደግሞ ለከለር ብቻ ማለት ነው ትንሽ ከሳልሳ አድርጋለሁ። ከዛ በደንብ አቁላለዋለሁ። አሁን ሩዙ ስትጨምሩ ስታቀርቡ መጨረሻ ላይ ማለት ነው ከላይ ነው የምታደርጉት። ሩዙ እንዴት ደስ እንደሚል ቀስ ብለው ነው የበሰለው። ዶሮውም እንዳልኳችሁ ከታችም ከላይም ለኩቸው እንደዚህ ጎልደን ደስ የሚል ከለር ይዞ ወጥቷል። አሁን የሰራነውን ሐሽዋ ከላይ እናደርገዋለን። ያው ይሄንን ይመስላል። በጣም ነው የሚያምረው። በጣም ነው የሚጣፍጠው። ትወዱታላችሁ። ቪዲዮ ከወደዳችሁ ላይክ እና ፎሎ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ባይ